ሰላም ጤና ይስጥልኝ እንደምን አላችሁ የሀበሻ ተመልካቾች እንዴት አላችሁልኝ? ዛሬ ደግሞ ይዤላችሁ የቀረብኩት የጾም ፒዛ ነው ማለት ነው። የጾም ፒዛ እንሰራለን አብረን ትወዱታላችሁ ብዬ ተስፋ አደርጋለሁ። ተመልካቾቼ እንደተለመደው ሁሉ ሰብስክራይብ አድርጋችሁ ተመልከቱኝ እላለሁ። ለቻናሌ አዲስ ለሆናችሁ ደግሞ እንኳን በሰላም ወደ እዩ ሀበሻ ቻናል መጣችሁ እያልኩኝ ወደ አሰራሩ እንሄዳለን። አብራችሁ ይቆዩ። ተመልካቾች እዚህ ጋር ሳህን አዘጋጅቻለሁ፣ ጎድጓዳ ሳህን ማለት ነው። የምናቦካበት ነው። መጀመሪያ እርሾ አንድ የስኳር ማንኪያ ማለቴ እንጨምራለን ማለት ነው። ከዛ በኋላ ደግሞ ስኳር ደግሞ እንደዚሁ 2 የሾርባ ማንኪያ ስኳር እንጨምራለን። ጨው ደግሞ እንዳስፈላጊነቱ እንጨምራለን። ጨውን እናንተ ደስ እንዳላችሁ፣ ምክንያቱም መጠናችሁን ራሳችሁ ታውቃላችሁ። እንደ የምትፈልጉት ግን ቺዝ ስለማንጨምርበት ትንሽ እንዲጣፍጠን ከቺዙ ፒዛ ይልቅ ከዚህኛው ላይ ጨውን ትንሽ ጨመር ማድረጋችንን እንዳንረሳ ማለት ነው። ከዛ በኋላ ቅዝቃዜውን የለቀቀ ማለት ነው ለብ ያለ ውሃ ጨምረን እንደዚህ እናዋህደዋለን ማለት ነው። በደንብ አብረን ሁሉም እንዲዋሃድልን በደንብ እንመታዋለን ማለት ነው። እንደዚህ እያደረግን ከዛ ኦሊቭ 2 የሾርባ ማንኪያ ኦሊቭ እንጨምራለን። እናንተ ከፈለጋችሁ ዘይት የአትክልት ዘይት መጨመር ትችላላችሁ። እኔ ኦሊቭ ነው የጨመርኩበት። እሱንም ጨምረን አብረን እናዋህደዋለን ማለት ነው። ከዛ እንደዚህ ካዋሃድን በኋላ ዱቄት እንጨምራለን ማለት ነው። 1 ኩባያ ከዛ 2 ኩባያ ማለት ነው። 2 ከግማሽ ነው የጨመርኩት። የፒዛችሁን መጋገሪያ አይታችሁ መጠኑን እናንተ መወሰን ይኖርባችኋል ማለት ነው። እኔ የጨመርኩት 2 ኩባያ ከግማሽ ነው ማለት ነው። እጃችንን ታጥበን እንደዚህ በእጃችን ነው የምናቦካው። በደንብ ማሸት ይኖርብናል። በደንብ እንዲዋሃድልንና እንደገና ደግሞ በደንብ ስናሸው ቂጣው ቆንጆ ይሆናል። ስለዚህ በደንብ ብናሸው ይመረጣል። ተመልካቾቼ የጾም ፒዛ ከዚህ በፊት ሰርቼላችኋለሁ። ወደ መጀመሪያ ቪዲዮ አካባቢ ሰርቻለሁ፣ ግን ቀረጸው ብዙም አያምሩምና ልድገመው ብዬ ነው የደገምኩት ማለት ነው። እዛ ላይ የኦሊቭ ፍሬ አላደረኩበትም። አሁን እዚህ ጋር የኦሊቭ ፍሬ እንጨምራለን ማለት ነው እንጂ ሌላው ነገሩ ግን አንድ አይነት ነው። ስለዚህ እዛ ላይ ሰርቻለሁ። ቪዲዮው ጥሩ ስላልነበረ ነው አሁን የደገምኩት ማለት ነው። ተመልካቾች ይሄን ፒዛ ለጾም ሰዓት ብቻ ሳይሆን አንዳንድ ቺዝ ለማይበሉ ሰዎች፣ ቺዝ ብዙ ጊዜ መብላት ለማንፈልግ ሰዎችም ጾም ባይሆንም ብንመገበው ጤናማ ስለሆነ ችግር የለውም። ብዙ ጊዜ ግን ያው ጾም ሲሆን ደግሞ ያው እንደ አማራጭ ይሆነናል ማለት ነው። ቺዝ ስለማንጨምር ብዙ ጊዜ ጾም ላይ ስለማይጨምር ማለት ነው። እንደዚህ አድርገን መመገብ እንችላለን። ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ተከታተሉት። በደንብ እንደዚህ አብኩታችሁ ሳህኑ ላይ ዘይት ቀብታችሁ እንደዚህ አድርገን እናስቀምጠዋለን ማለት ነው። እንዲቦካልን በደንብ ማሸት አለብን እና ሙቀት ቦታ ነው የምናስቀምጠው። ከዛ እንደዚህ ካደረግን በኋላ ላስቲክ እንደዚህ አልብሰን፣ እኔ እዚህ ሳህኔ ክዳን ስለሌለው ላስቲክ ነው የማለብሰው ማለት ነው። ምክንያቱም አየር እንዳያስገባ ቶሎ እንዲቦካልን እንደዚህ ግጥም ያለ ነገር ነው ክዳንም ከሆነ ማድረግ ያለብን። እንደዚህ ላስቲክ አልብሰን ከላዩ ላይ ደግሞ
ፎጣ እንዲሞቀው ማለት ነው። ፎጣ ጨምርበትና እንደዚህ አድርገን ሙቀታማ ቦታ ላይ እናስቀምጠዋለን ማለት ነው። ከዚህ ጋር ካሮት አለኝ እንደምታዩት። ይሄን ካሮቱን ማለት ነው በመሰልሰያ እንሰለስለዋለን ማለት ነው። በትላልቁ በዚህኛው በኩል ማለት ነው። በዚህ በትላልቁ በኩል ባለው በኩል እንሰለስለዋለን በደንብም እንዳይደቅብን በዚህኛው ብንሰለስለው ይመረጣል። ይሄን በደንብ ከሰለሰልን በኋላ ከዚህ ጋር በቀጫጭኑ የተከተፈ ሽንኩርት አለን ማለት ነው ያስፈልገናል። ይሄ ደግሞ ስፒናች ነው፣ የታጠበ ስፒናች። እዚህ ጋር የአበባ ጎመን እንደዚህ ላበላል እንዲመች አድርጌ ነው የቆራረጥኩት። ከዚህ ጋር ደግሞ ብሮኮሊ እንደዚህ እሱንም ላበላል እንዲመች አድርጌ ቆራርጬዋለሁ። ይሄ ደግሞ ቅድም የሰለሰልነው ካሮት ነው። ይሄ የወይራ ፍሬው ነው ማለት ነው። ከዚህ ጋር ከለር ያለው ቢጫውን ከለር ማለት ነው ቃሪያና ሳላሪ ነው ማለት ነው። እነዚህን ማለት ነው አንድ ላይ አዋህደን እናበስላቸዋለን መጀመሪያ ማለት ነው። ሊጣችን እስከሚወካልን ድረስ እዚህ ጋር መጥበሻ ጥጃለሁ። ሽንኩርቱን እንደዚህ በቀጫጭኑ ነው ቅድም አሳየቻችኋለሁ የሰነጣጠቅኩት ማለት ነው። ሽንኩርቱን መጀመሪያ ትንሽ እናበስለዋለን ማለት ነው። ከዛ እንደዚህ ትንሽ ካበሰልነው በኋላ ዘይት እንጨምራለን። ዘይቱን ጨምረን በዘይቱ ትንሽ እንጠብሰዋለን ማለት ነው። ከዛ እንደዚህ ነጭ ሽንኩርት እንጨምራለን ማለት ነው። የተፈጨ ነጭ ሽንኩርት እንጨምርበታለን ማለት ነው። ሽንኩርቱንና ነጭ ሽንኩርቱን እንደዚህ ከጠበስን በኋላ ካሮቱን እንጨምራለን ማለት ነው። ካሮቱንም እንደዚሁ ከሽንኩርቱ ጋር አብረን እንጠብሰዋለን። ካሮቱን እንደዚህ ከጠበስን በኋላ ደግሞ ስፒናቹን ማለት ነው እንጨምራለን ማለት ነው። ስፒናቹን በደንብ አጥቤዋለሁ። በደንብ መታጠብ አለበት። ስፒናቹን ደግሞ አብረን እንደዚሁ እናቀላቅለዋለን ማለት ነው። ከዛ ደግሞ የአበባ ጎመናችንን እንጨምራለን ማለት ነው።
ይሄ እንዲህ ከበሰለ በኋላ ሳላሪውን እንጨምራለን። ምክንያቱም ሳላሪው ቴስቱ እዛው እንዲቀርልን አብረን ትንሽ ብናበስለው ጥሩ ነው። ስለዚህ ሳላሪውን አስቀድም ያለው ማለት ነው። አብሮ ትንሽ መጠበስ አለበት። ከዛ ብሮኮሊውን እንጨምራለን። ብሮኮሊውንም እንደዚሁ ብዙ ሰዓት አናስመታው፣ ምክንያቱም ኦቨን ሲገባ ስለሚበስል በኋላ ከፒዛው ጋር ዝም ብለን ሞቅ ሞቅ ነው የምናደርገው ማለት ነው። እንደ ስቲም ነገር ነው የምናደርገው። አሁን ቅመሞችን እንጨምራለን ማለት ነው። መጀመሪያ ጨው እንጨምራለን። ከዛ የተፈጨ ዝንጅብል፣ ከዛ ሮዝመሪ የስጋ መጥበሻ ማለት ነው። ከዛ ቁንዶ በርበሬ እንጨምርና እናዋህደዋለን ማለት ነው። እሳታችንን አጥፍተነዋል። አትክልቶቹ እንዳይሞቱብን እሳቱን አጥፍተን ነው ቅመም መጨመር ያለብን። አለበለዚያ ቅመሙን እስከምንጨምር ወይ ቶሎ ካልጨመር ነው አትክልቶቹ እንዳይሞቱብን በኋላ ከፒዛው ጋር ኦቨን ስለሚገቡ እንዳይበላሹ ማለት ነው። አሁን ይበቃዋል ማለት ነው። አሁን ደግሞ ቃሪያችንን እንጨምራለን። ቃሪያውን ካጠፋ በኋላ ከፈለግንም በኋላ ፒዛው ላይ ይሄኛውን ስንነሰንስ አብረን እሱን መነስነስ እንችላለን። ግን ያው የቃሪያው ቴስት አብሮ እንዲዋሃድ እሳቱን ካጠፋን በኋላ መጨመር እንችላለን ማለት ነው። አሁን ይበቃዋልኝ። የፒዛ ቂጣችንን እንጠፈጥፋለን ማለት ነው። ያቦካን የፒዛ ሊጣችን ቦክቷል ማለት ነው። እንደዚህ ሆኗል። እዚህ ጋር የፒዛ መጋገሪያዬን እኔ ዘይት ቀብቼ ዱቄት ነስንሼበታለሁ ማለት ነው። ምክንያቱም ቂጡ እንዳይዝብኝ እንደዛ ብናደርገው ጥሩ ነው። ወረቀት ካላችሁ ወይም የኩኪስ መጋገሪያው እሱም ማድረግ ትችላላችሁ። እኔ ግን ዘይት ቀብቼ ዱቄት ነስንሼበታለሁ። እዚህ ላይ ያቦካነው ሊጥ ማለት ነው እናስቀምጥና እንጠፈጥፈዋለን ማለት ነው። እኔ በማዳመጫው አይደለም ማዳምጠው፣ ከዚህ በፊትም ነግሬያቸዋለሁ። በእጄ ነው የማሳሳው ማለት ነው። በእጄ ነው ማዳምጠው ማለት ነው። እኔ ለውጡን አላየሁበትም፣ በደንብ አሳሳዋለሁ። ስለዚህ በእጄ ነው ብዙ ጊዜ የምሰራው። እንደምታዩት እንደዚህ አድርጌ በደንብ እያሽከረከርኩ ማለት ነው አሳሳዋለሁ። ዘይት እጃችንን እየቀባን በደንብ ዙሪያውን እንደዚህ በእጃችን ማሳሳት። ያው እናቶቻችን ቂጣን ሲጋግሩ እንደሚሉት
እንደዛ ነው የምናደርገው። እንደዚህ አድርገን ካዳመጥን በኋላ እንደዚህ ወፍራም ነገር ጠርዙ ማለት ነው። እንደዚህ አድርገን ቆርጠን እናነሳዋለን ማለት ነው። በእጃችሁም ቆርጣችሁ ማንሳት ትችላላችሁ፣ ግን ይሄኛው በጣም ቀላል ነው። እንዳይበላሽብን እንትን ያልነውንም የዳመጥነውን ይጠቅመናል ማለት ነው። እንደዚህ አድርገን በቀላሉ ያያችሁት፣ እንደዚህ በቀላሉ እናነሳዋለን ማለት ነው። ከዛ ያነሳነውን እናስተካክለዋለን። ይሄን ወፍራሙን አንስተን እንደዚህ ወፍራም ፒዛ የሚወዱ ሰው ወፍራም መጨመር ይችላልኝ። እኔ ሰሳ ነው ያደረኩትኝ። እንደዚህ አድርገን ይሄኛውን ደግሞ እናስተካክለዋለን ማለት ነው። እናሳሳዋለን እንደዚህ በደንብ ከዛ እንደዚህ አድርገን አያችሁት፣ እንደዚህ ሳስቷል ማለት ነው። ይሄኛው ሶሱ ነው ማለት ነው። ሶሱን አንድ ቀን አዘጋጀዋለሁ፣ ማሳያችኋለሁ ማለት ነው። ይሄንኑ ሶሱን ከላይ እንቀባዋለን። እንደዚህ ቂጣውን ሶሱን ከቀባን በኋላ ቅድም የሰራነው ቬጅቴብል ማለት ነው፣ እሱን ከላዩ ላይ እነሰንሰዋለን ማለት ነው። እንደዚህ እያደረግን በማንኪያ ማድረግ ትችላላችሁ፣ ግን በደንብ እንትን አይደላችሁም፣ አይዳረስላችሁም። በደንብ እንደዚህ ለማዳረስ ትንሽ ይከብዳል በማንኪያ ማለት ነው። እኔ በእጄ ነው፣ እጄን ታጥቤ በእጄ ነው እንደዚህ ከላዩ ላይ የማደርገው ማለት ነው። በእጃችሁን ታጥባችሁ በእጃችሁ ብታደርጉት ይመረጣል። ምክንያቱም የሚያድር አይደለም ፒዛው፣ ወዲያው የምንበላው ነገር ስለሆነ ችግር የለውም ማለት ነው። በእጃችንም ብናደርገው እንደዚህ እናደርግና በደንብ ሁሉንም እናዳርሰዋለን ማለት ነው። አትክልቱን በእጃችን እንትን እያልን ከዛ የወይራ ፍሬውን ያልኳችሁን እንደዚህ አድርጌ ሰርክል አድርጌ ቆራርጬዋለሁ ማለት ነው። እሱም ከላዩ ላይ እናደርገዋለን ማለት ነው። ሁሉም ቦታ ላይ እንዲዳረስ አድርገን እንደዚህ ከላዩ ላይ እናስቀምጠዋለን ማለት ነው። ከዛ እንደዚህ አድርገን እንትን ካልን በኋላ ካደረግነው በኋላ የወይራ ፍሬውን ማለት ነው ከላዩ ላይ ኦሊቭ ትንሽ እናደርግበታለን ማለት ነው። እንደዚህ አድርገን ማለት ነው። ያው እንደምታዩት ሁሉንም አድርገናል ማለት ነው። አሁን ኦቨናችን ውስጥ እናስገባለን ለ20 ደቂቃ። እንደየ ኦቨናችን ይለያያል ነገሩ። የኔ ኦቨን 20 ደቂቃ ይበቃዋል። 20 ደቂቃ አስገብተን ከ20 ደቂቃ በኋላ ደግሞ ተመልሰን እንገናኛለን። ተመልካቾች ፒዛችን በስሎ ይሄን መስሏል ማለት ነው። እንደምታዩት በጣም ነው የሚያምረው፣ ቆንጆ ነው ደግሞ በጣም ይጣፍጣልኝ። እስቲ ደግሞ ቆርሰን እናየዋለን።
ወፍራም አይደለም፣ ሰሳ ያለ ነው እንደምታዩት። ቂጣው ወፈር ያለ አይደለም። ያችሁ ሰሳ ያለ ቂጣ ነው የሆነው ማለት ነው። ወፍራም ለምትፈልጉ ወፈር ማድረግ ትችላላችሁ። እኔ አሳስቼ ነው የጋገርኩት። ቆንጆ ፒዛ ነው። ተመልካቾች እንደወደዳችሁ ተስፋ አደርጋለሁ ማለት ነው። ኮሜንት ጻፉልኝ። የዛሬውን በዚህ ላይ ጨርሳለሁ። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እስከምመጣ ድረስ ሰላም ቆዩኝ።